ጉንፋን ይዞኛል። በመጀመሪያ ደረጃ የሀገሪቱ ወታደራዊ ስትራቴጂ starvation as a weapon of war or starvation as a weapon ረሃብን እንደ ጦር መሳሪያ መጠቀም አንዱ ነገር። እንግዲህ እኔ ይሄ ማስረጃ የለኝም፣ ሳይንሱን ይዤ ነው የምናገረው። ይሄ ከሆነ ደግሞ በዚህ ከተስማማን የሰማዩን ናቹራል ክላይሜት ሳይክል እና ግራውንድ ብሎኬድስ ወይም አቀናጅቶ መጠቀም ዋነኛው አካሄድ ይሆናል ማለት ነው። የኢትዮጵያ መንግስት ከዩኤኢ እና ከሌሎች ሀገሮች ጋር ባለ የቴክኖሎጂ ትብብር ዌዘር ማኒፑሌሽን ለጦርነት ለማዋል ከፈለገ እንደሚከተሉት ያሉ ሳይንቲፊክ ነገሮችን መጠቀም ይችላል ማለት ነው። አንዱ አፕ ዊንድ ዲፕሌሽን የሚባለው ነው። ይህ ማለት የደመናን ዝናብ ቀድሞ ማስጨረስ፣ ልክ ወደ አማራ ክልል የሚመጣውን ደመና ማለት ነው፣ ዝናብ ማለት ነው፣ ቀድሞ እንዲጨርስ ማድረግ። ይህ በሳይንስ በጣም ሊተገበር የሚችል የታክቲካል ክላውድ ሲዲንግ ዘዴ ነው። ይሄንን ሲል ሰምታችሁታል። ይሄ ጠቅላይ ሚኒስተር ዝናብ እናዘንባለን ብሏል፣ አድርጎታልም። how it works እንዴት ነው የሚሰራው? አውሮፕላኖች ወይም ደግሞ ድሮኖች የዝናብ ደመናዎች ወደ አማራ ሪጅን ወደኛ አካባቢ ማለት ነው እና ወደ ታርጌትድ ቫሊስ እንግዲህ ወንዛማ ምናምን አይደሉኛ አካባቢዎች ከመድረሳቸው በፊት ደግሞ አስታውሱ፣ ገበሬው ነው ይሄንን እየተዋጋው፣ ገበሬው ነው ፋኖን ይዞት ያለው፣ የከተማው ህዝብ አይደለም። ከ20 እስከ 50 ኪሎ ሜትር ያለ የንፋስ መውጫ አቅጣጫ ላይ የሆነውን ያገኘዋል ማለት ያገኛቸዋል። እዛ ላይ ዳመናዎቹ እንዴት ነው ይሄ ዌፐናይዜሽኑ እንዴት ነው ስትለኝ፣ እዚያ ላይ ሆኖ ከፍተኛ መጠን ያለው ሶዲየም ክሎራይድ ወይም ደግሞ ሲልቨር አዮዳይድ በደመናው ላይ ይረጫሉ። አስታውስ ይሄን ሁለት ኬሚካል ሶዲየም ክሎራይድ እና ሶዲየም ሲልቨር አዮዳይድ። የዚህ ስትራቴጂክ ኢፌክቱ ምንድነው ካልከኝ፣ ደመናው ወደ ተፈለገው የገበሬው መንደር ሳይደርስ ገና መንገድ ላይ ያለ ዝናቡን ቀድሞ ፕሪማቹርሊ ማለት ነው እንዲያዘንብ ይደረጋል። እንደዛ ሆኖ ሲገደድ ነፋሱ ደመናውን ወደ አማራ ይዞት ሲመጣ ደመናው ቀድሞ ዝናብ ይሆናል ማለት ነው። ያም ስለሆነ ስለደረቀ ምንም ዝናብ አይኖርም። ገበሬው ሰማያውን ሲያይ ደመናው ዝም ብሎ በነፋስ የሚበን ይመስለዋል። ይሄ አንድ ነገር በጥንሹ የነገርከኝ ነው ይለፍ። በሳይንስ ይሄ መደረግ ይችላል። ይሄ ቆየ ሳይንስ ነው። ቪየትናም ላይ አሜሪካም ተጠቅሟለች። እሱም በኋላ መጣበታለሁ። ሁለተኛው ሃይ አልቲቲዩድ ኤሮሶል ዲስፐርሽን ኤንድ ኮንቬክቲቭ ኢንሂቢሽን የሚባለው ነው። ይህ ዘዴ ደግሞ ዝናብ እንዳይፈጠር ሰማዩን ማድረቅ ነው። ድራይንግ ዘ ኤር ስልት። ይሄ ስልት በቃ ሰማዩን ማድረቅ የሚለው ማለት ነው። እንዴት ነው የሚሰራው? አውሮፕላኖችን በመጠቀም በታለመው አካባቢ ሰማይ ላይ ሃይድሮፎቢክ ኤሮሶልስ ወይም ደግሞ ውሃ የሚገፉ ቅንጣቶችን ወይም ደግሞ ብላክ ካርበን ይረጫሉ ወደዛ አካባቢ። ሃይድሮፎቢክ ኤሮሶልስ ይባላሉ። እነኚህ ምንድናቸው? ውሃ የሚገፉ ናቸው። እንደ ብናኞች ነገሮች ወይም ደግሞ ብላክ ካርበን ይባላል።